ወተከታተሉት ዛሬ ይዤላችሁ የመጣሁት የሰው ልጆች ከጥፋት ውሃ በኋላ በምድር ላይ በሚኖሩበት ጊዜ ያለውን ሁኔታ የሚያሳይ ታሪክ ነው። እንድትከታተሉን በአክብሮት እጋብዛለሁ። እንደተለመደው ጥያቄና መልስም ይኖረናል። የተስፋው ቃስት ታላቅ ቃል ኪዳን A solemn promise green and vast For every soul this peace will last ምድር ዳግም አትጠፋም የተስፋው ቃስት የኖህ ልጆች ታሪክ። እግዚአብሔርም ኖህና ልጆቹን ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድርንም ሙሏት፣ ቃል ኪዳኔንም ለእናንተ አድርጌያለሁ። ፍጥረት ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሁን። ኖህም በዚህ ምድር የኖረው 950 ዓመት ሲሆን ከዛም ሞተ። ከጥፋት ውሃም በኋላ ለኖህ ልጆች ለሴም፣ ካም እና ያፌት ልጆች ተወለዱላቸው። እነሱም በምድር ላይ ተከፋፍለው መኖር ጀመሩ። ምድር ሁሉ በአንድ ቋንቋና ንግግር ነበረች። የሰው ልጆች መብዛት ሲጀምሩ በሰናኦር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። ኑ ለኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራሉ። ሐሳባቸውን በጎ ስላልነበር አምላክ የሚግባቡትን አንድ ቋንቋ ደባለቀበት። መግባባት ስላልቻሉም ሊሰሩ ያሰቡትን ተው። በዚያ የምድርን ቋንቋ ደባልቋልና ስሟ ባቢሎን ተባለ። ሰዎቹንም ሁሉ በምድር ላይ እንዲበተኑ አደረገ። የትውልድ ታሪክም በሴም በኩል ቀጠለ። ከሴም እስከ አብርሃም ያለው 10 ትውልድ ነው። ይሄም ሴም አርፋክስድን ወለደ። አርፋክስድ ቃይንምን ወለደ። ቃይንም ሳላን ወለደ። ሳላ ኤቦርን ወለደ። ኤቦር ፋሌቅን ወለደ። ፋሌቅ ራግውን ወለደ። ራግው ሴሮህን ወለደ። ሴሮ ናኮርን ወለደ። ናኮር ታራን ወለደ። ታራ የና አብርሃም አባት ሲሆን ትውልዱም እንደዚህ ነው። ታራ አብርሃምን፣ ናኮርንና ሃራንን ወለደ። ሃራንም ሎጥን ወለደ። ስለዚህ አብርሃምና ሎጥ ዘመዳሞች ሲሆኑ አብርሃም ለሎጥ አጎቱ ነው። ቅምሻት እግዚአብሔር ብዙ ተባዙ ምድርንም ሙላት ያለው እነማንን? ኖህ በምድር ላይ ስንት ዓመት ኖረ? የሰው ልጆች ሰማይ የሚደርስ ግንብን ለመስራት በጎ ያሉን ሐሳብ ሲያስቡ ፈጣሪ ምን አደረገ? የና አብርሃም ትውልድ የተቆጠረው ከኖህ ልጆች በየትኛው ልጅ ነው? አብርሃም ለሎጥ ምኑ ነው? የተስፋው ቃስት ታላቅ ቃል ኪዳን A solemn promise green and vast For every soul this peace will last ምድር ዳግም አትጠፋም። በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።